ሌላው እንዴት ናችሁ? ሰላም ጤና ይስጥልኝ። ሄኖክ ነኝ። እንደገና በሌላ ቪዲዮ ተመልሻለሁ። የዛሬ የምንመለከተው በማኔጅመንት ስቱዲዮ ውስጥ ወይም በኤስኪዩኤል ሰርቨር ማኔጅመንት ስቱዲዮ ሳምፕል የሆነ ዳታቤዝ ከማይክሮሶፍት እንዴት አታች እንደምናደርግ ወይም እንደምናያይዝ ለማሳየት ነው። ምንድነው መጀመሪያ የምናደርገው ጀስት ጉግል ላይ adventure work DW 2012 የሚለውን 2012 ከሆነ ያላችሁ 2012ን ታረጋላችሁ። 2008 ከሆነ ያላችሁ ኮምፒውተራችሁ ላይ 2008ን ማድረግ አለባችሁ። ቀጥታ የራሱን ፎርማት ብቻ ነው መውሰድ የሚችለው። ይሄንን ክሊክ ታረጉታላችሁ። ወደ ዋናው የማይክሮሶፍት ዳታቤዝ ፋይል ወደ ያዘው ዌብሳይት ይወስዳችኋል እና ይሄን ክሊክ ታረጋላችሁ። ከዛ ይሄ እንግዲህ ዳታቤዞቹን በብዛት የሚያስቀምጡበት ቦታ ነውና አሁን ምንድነው የሚሰራ ያለው ጀስት ዳታቤዙን ዳውንሎድ እያደረገ ነው። ግን ኖርማሊ ሆም ብላችሁ እዚህ ጋር የምታዩትን SQL Server 2012 OLTP ምትለዋን ክሊክ ስታረጓት ኦሬዲ አድቬንቸር ወርኮች ወይም የተሰሩ ስራዎችን ዝርዝር ሳምፕል ዳታቤዝ ያመጣላችኋል እና ይሄን የመጀመሪያዋን ክሊክ ስታረጓት ኦሬዲ አሁን ዳውንሎድ ማድረግ ጀምሯል። መልሶ ዳውንሎድ ያደርገዋል ሌላኛውን ሁለተኛውን እንደገና። ይሄንን ኦሬዲ እኔ ዳውንሎድ ስላደረኩት ጊዜ አልወስድም። ወደ ዳውንሎዱ ልሂድ። ይሄንን ጀስት ካንሰል አድርገውና ለማሳየት ያክል ስለሆነ ዳውንሎድ ፎልደር ውስጥ ሄጄ ኦሬዲ adventure work DW 2012 አለኝ ኦሬዲ ኔጋ እና ይሄንን ዳታ ግዴታ ካለን ዳታ ጋር ዋናው የማይክሮሶፍት ጋር ማናበብ መቻል አለብን። ዝም ብሎ ኮፒ ፔስት ተደርጎ የሚገባ ነገር አይደለም። ምንድነው የምናደርገው? መጀመሪያ ወደ ኮምፒውተራችን እንሄዳለን። እኔ ያለኝ ፓርቲሽን እንደዚህ ስለሆነ ነው። ፕሮግራም ኤንድ ፋይልስ፣ ከዛ SQL ሰርቨር ማይክሮሶፍት SQL ሰርቨር የሚለው ዋናው የተፈጠረ ፎልደር አለ በማይክሮሶፍት ስር። ይሄኛው እንግዲህ ካሉት ዋናዎቹ መካከል MS SQL የሚለው ፎልደር ነው እንግዲህ ትልቁን እንትን የሚይዘው ሜን ዶክመንቶችን የሚይዘው እሱ ፓርት ነው እና ሄኖክ የሚለውን ወይም የራሴን እንትን ያዘውን እሱን ክሊክ አድርገዋል። ሁለት አይነት ሰርቨር ስላለኝ ቶማስ አለኝ እንደገና ሄኖክ አለኝ። ይሄንኑ ክሊክ አደርጋለሁ። MS SQL የሚለውን ፎልደር ይመጣል። እሱንም ክሊክ አደርጋለሁ። ከዛ ዳታ ውስጥ ነው እንግዲህ ላስገባው የምችለው። ዳታውን ክሊክ ሳደርገው ያሉኝ እነዚህ ዳታዎች ናቸው። እንግዲህ ያለኝ ዳታ እነዚህ ናቸው እና ዳውንሎድ ላይ ሄድና ዳውንሎድ ላይ እንደምታዩት ራይት ክሊክ አድርጌ ኮፒ አረጋዋለሁ። ኮፒ ወይም ከት ማድረግ ትችላላችሁ። ዶክመንቱን ሙሉ ለሙሉ ማትፈልጉት ከሆነ ኮፒ አርጋችሁ ወደዛ መውሰድ ወይም ከት አርጋችሁ ሙሉ ለሙሉ ትራንስፈር ማድረግ ትችላላችሁ። ከሁለት አንዱን መጠቀም ትችላላችሁ። አሁንም እንመለሳለን ወደ ፓርቲሽናችን ፕሮግራምስ፣ ከዛ ማይክሮሶፍት SQL ሰርቨር፣ ከዛ በኋላ እንደገና MS SQL ሄኖክ የሚለውን ወይም የሰርቨራችንን ሜን ፎልደር የሚይዘው MS SQL የሚለውን እሱን ክሊክ እናደርጋለን። ከዛ ያንኛውን ዋናውን ፎልደር ይከፍታል። ይሄንኑ ክሊክ እናደርጋለን። ከዛ ከነዚህ ውስጥ የሚያስፈልገን አሁን ዳታ ነው። ከዛ በኋላ እዚህ አመተን ፔስት እናደርጋለን ማለት ነው። አስፈላጊውን ዳታ እዚህ ጋር ፔስት እናደርጋለን። አሁን ያስገባልን ነው ማለት ነው። አስገብቶት ሲጨርስ ወይም ዳውንሎድ አድርጎት ሲጨርስ ከዋናው ፎልደር ላይ ማንበብ ይችላል ማለት ነው። ዝም ብሎ ማይ ኮምፒውተር ላይ ወይም ዴስክቶፕ ላይ
ፋይንድ አውት ልታረጉት አትችሉም። ይሄንን ሚኒማይዝ እናደርገዋለን። ይሄንኑ ሚኒማይዝ እናደርጋለን። ወደ እንትናችን እንሄዳለን። አሁን እዚህ ጋር እንመጣና ዳታቤዝ ምትለዋ ላይ ክሊክ አድርገን ወይም የምንፈልገው አድቬንቸር ወርኩ የቱ ጋር እንደሚሆን ከፈለግን የምንፈልገው ቦታ ላይ መሄድ እንችላለን እና ታች ማድረግ እንችላለን። አሁን ግን ካሉት ዳታቤዞች መካከል ሊደረግልን ስለሚፈልግ ከሜን ማስተር ዳታቤዝ ራይት ክሊክ እናደርጋለን። ኒው ዳታቤዝ አታችድ ምትላለች። አታችን ክሊክ በማድረግ አሁን ፎልደሩ ምንም አይታየንም ወይም ተፈልጎ አልተገኘም። አሁን ምንድነው የምናደርገው? እቺ አድድ ምትለዋን በተን ክሊክ በማድረግ አሁን አድቬንቸር ወርክ እዚህ ጋር አለ። ኦሬዲ ከዳታ ውስጥ ስላስገባ ነው በኤምኤስ ኤስኪዩኤል ስር ስላስገባ ነው በቀላሉ እዚህ ማግኘት ይችላል። አሁን ይሄንኑ ክሊክ እናደርገዋለን። ከዛ ኦኬ ነው የምንለው ምክንያቱም መርጠነዋል ማለት ነው። አሁን ዳታ የያዘውንና ሎግ የያዘውን ፎልደር ኦኬ ስንለው ኤረር ነው የሚያመጣልን። ይህ ኤረር ምንድነው? the error occur when attached the database click hyperlink message column for detail ይላል። አሁን ይሄንን ኤረር ለማንጻት ወይም ለማጽዳት ኦኬን ክሊክ እናደርግና ይሄንኑ ፎልደር የያዘውን ፎልደር ኖት ፋውንድ ምትለዋን ፎልደር ክሊክ ካደረግን በኋላ ሪሙቭ እንለዋለን። ኤረር የሚያመጣበት ዋናው ምክንያት ምንድነው? አያውቀውም ማለት ነው። ሪሙቭ እናደርገዋለን። ከዛ ዳታውን የያዘውን ሌላኛውን ፎልደር እዚህ ጋር ያገኘዋል ማለት ነው። ከዛ ኦኬ ምትለዋን በተን ስንነካት አሁን አድቬንቸር ወርክ ኦሬዲ አታች ተደርጓል ማለት ነው። አታች ተደረገ ማለት ነው። ከዛ ይሄንኑ እንመጣና ፎልደር እንከፍታለን፣ ቴብል እንከፍታለን። ቴብሎቹን ኦሬዲ እናገኛለን ማለት ነው። ከዛ በኋላ ለፕራክቲስ ዝግጁ ሆንን ማለት ነው። ይሄ ነው ያለኝ ለዛሬ። በጣም አመሰግን ስለተከታተላችሁኝ። ሰላም ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ያገናኘን። ቻው።